አህዱ የሚለው ማሜ ምን ሆነብህ? ማሜ ኦሮሞ መሆንክ ጠቀመክ፣ ገቢ ነበርክ። ዛሬ አንተም ፖለቲካ እኔ ቤት አይወራም አላልኩም? ዘረኝነት፣ ፖለቲካ፣ ብሔር ልታነካካኝ፣ ልታጋጨኝ፣ ከመንግስት ጋር ከዳለቻ ጋር ልታቀላቅለኝ። አንድ ነው የቀረው ዲያስፖራን የሚያዝናና ቃልት ልግባ፣ ከዳለቻ ጋር እጄ ተረት ተረት ላውራ ልግባ። ልታስገቡኝ ነው? እኔ ፖለቲከኛ አይደለሁም። እኔ ጌመር ነኝ። እኛ ህዝብ አንሳደብም። የሀገርን ባህል የሚያጠለሽ ነገር አናውራም። ብሔርን ከብሔር ጋር አናጋጭም። እምነትን ከእምነት ጋር አናጋጭም። ጊፍት እንኳን ሜምበር እንኳን ሲለቀቅ እንትን ጊፍት ምንድነው ስሙ ጋር አላሁ አክበር ካዱ እንተተባተብኩ ደነገጥኩ እንዴ? ተተባተብኩ ደነገጥኩ መሰለኝ። ደነገጥኩ እንዴ? ደንግጫለሁ? አልደነገጥኩ። ምንድነው ኧረ ጻፉልኝ። ምንድነው የሚባለው ይሄ ቦክሱ? ኧረ ማሜ እኮ ፈርቻለሁ ማለት ነው። ፈርተሻል ማሜ፣ እመኒ ፈርተሻል። አረ ሜምበር አይደለም ግላፍ ቤስት ፈጣሪ ስተ ገላገለኝ። ግላፍ እንኳን ሲለቀቅ ሙስሊም ሆንክ ቢስሚላህ በለ፣ ክርስቲያን ሆንክ በስማም በለ